ያስደሳል ዋንጫ የዚህ ክፍለ ዘመን እጅግ አሳዛኝ ያለ ዋንጫ ይሆናል። ሰዎች ግን ይህን ምድድር በጣም ዘግይቶ ነው። ምክንያቱም ይህ ውድድር ዝም ብሎ ሌላ ተራ ውድድር አይደለም። ይህ መድረክ ይህ ስፖርት የታቸው ለሚያውቋቸው ታላቅ የምንጊዜውም እልፍኝ እግር ኳስ አርበኞች መጨረሻቸው ዳንስ ነው። በአሜሪካ በሜክሲኮና በካናዳ የሚዘጋጀው የዓለም ዋንጫ ሙሉውን ትውልድ በራሳቸው ዘይቤ የቀረጹ ተጫዋቾች ታሪካዊ ማጠቃለያ ምዕራፍ ይሆናል። ብራዚል የኔይማር የመጨረሻ ዓለም ዋንጫ ጨዋታ ትመለከታለች። በታሪኩ ከፈረቻቸው ምርጥ አማካዮች አንዱ ከሆኑ ካሲሚሮ ጋር ክሮኤሽያ ላሉ ከሞድሪች የመጨረሻ ስንብቷን ታደርጋለች። ፉላን በታሪኩ ታላቅ ግብ አዳኝ ሮበርቶ ሌዋንዶውስኪ ግን በክብር ትሰናበታለች። እንግሊዝ ታሪክን ያለም ዋንጫ ታሪክ ማክተማ ላይ መድረሱን ታያለች። ቤልጂየም ምናልባትም ኬቪን ደ ብሩይነ መጨረሻ ስንብቱን ሲያደርግ ልትታሰብ ትችላለች። ኔዘርላንድስ የቨርጂል ቫን ዳይክ ዘመን ሳያበቃ ትመለከታለች። ሜክሲኮ ጊለርሞ ኦቾን ትሰናበታለች። ኮሎምቢያ ጄምስ ሮድሪጌዝን በዚህ ታላቅ መድረክ መጨረሻ ብቃቱን ታያለች። ነገር ግን ያለምንም ጥርጥር እጅግ የሚሰጠው ስንብት ሊዮኔል ሜሲና ክርስቲያኖ ሮናልዶ ይሆናል። ምክንያቱም ይሄ እነሱ የመጨረሻው ያለም ዋንጫ ነው። እጅግ የሚያስፈራው ሁኔታ ደግሞ እኛ ያደግነው እነዚህን ድንቅ ተጫዋቾች የተመለከትን መሆኑን ነው። በሚቆጠሩ ሰዎች እግር ኳስ ማፍቀር የጀመሩት በእነሱ ምክንያት ነበር። ሜሲና ሮናልዶ ተራ ተጫዋቾች አልነበሩም። በሚቆጠሩ ሰዎች በሳምንቱ ቴሌቪዥናቸው እንዲከፍቱ የሚያደርጉት እነሱ ነበሩ። ስለዚህ ይሄ የዓለም ዋንጫ ሲያበቃ የሆነ እንግዳና ባሉ ስሜት ይሰማናል። ያ የሆኑ አዲስ ቻምፒዮንስ ስለምንገስ ብቻ አይደለም። ይልቁንም ሙሉ እግር ኳስ ወርቃማ ዘመን ለአንድና ለመጨረሻ ጊዜ ስለሚያበቃ ነው።